አሁን ላለህበት የድህነት ህይወት እጅ ሰተኑር ድሃ መሆነ ከጌታ አላህ ዘንድ ቀድሞ የተጻፈ የተወሰነ ነው አንተ ግን ላይታች ደፋ ቀና ያልክ የትላንቱን ድህነት በዛሬ ሀብት ለመቀየር ለምንድነው ጥረት የምታደርገው ልክ የቀድሙ ወንጀል አላህ የቀደረብህ የጻፈብህ እንደሆነ ሁላ ይሄም ድህነት አብሮ የተጻፈብህ አይደለም ወይ ለዛኛው ወንጀል ተውበትና ኢስቲግፋር ማድረግ ካልፈለክ ድህነትህን ወደ ሀብት ለመቀየር ለምን ሰበቡን ታደርሳለህ እጅ ስጥ ያኛውም ቀደር ነው ይሄም ቀደር ነው ወሊል መረድ النازل بك እንዲሁም ለሰፈረብ በሽታ የሆነ በሽታ ሰፍሮብ ያልጋ ቁራኛ ሲያረገ አላህ ያመጣው ነው ራሱ ያንሳው ብለ እጅ ሰተ ቁጭ አትልም በየፋርማሲው በሆስፒታል በየክሊኒኩ ደፋ ቀና ትላለ ጤና ፍለጋ ወደ ጤንነት ከበሽታው በፊት ወደ ነበረው ወደ ትላንቱ ማንነት ልትመለስ ለምን መታመመህ አላህ የቀደረው ከሆነ እሱ ያመጣብኝ ነው ብለ ለምን ቁጭ አትልም ልክ ወንጀል ሲሰራ እሱ የቀደረብኝ እንዳልከው የህይወትህንም ለመቀየር በሽታውንም ወደ ጤና ለመመለስ ደፋ ቀና ማለት ስተት ነው በላድርግ ብንለው እሺ ይላል አይለም ወኢላ ፈመል ፈርቁ በይነ هذا وذاك ታዲያ ምንድነው ልዩነቱ በኑሮ ጉዳይና በጤና ጉዳይ ሰበብያው ማዳረስ አለብኝ ጤናዬን መጠበቅና የኑሮ ህይወቴን ከትላንቱ ዛሬን የተሻለ ማድረግ አለብኝ ብለ ሰበቡን ታዳርሳለ በጌታ ህግ ላይ ግን ወንጀል ላይ ስትወድቅ አላህ እንዲምረኝ የተሻለ ህይወት እንዲኖረኝ ብለ በተውበት በኢስቲግፋር በመልካም ስራ ቀጥል አስተካክለው ስትባል ግን እሱ የጻፈብኝ ትላለ ከራስ ጋር መጋጨት አይሆን ግልጽ ነው አይደል ወንድሞች በዚህ መልኩ መልስ እንሰጣዋለን አሉ ስምንተኛ አሁንም القائل بهذا القول أي من الاحتجاج بالقدر لم يسرى وانجل لم يسرى ومس توبتنا استغفار كما درجلك الله يقدر بين يصاف بين وبلو ميامكاني سون كاستوالاتشوت متناقض كراسو حساب غار يتጋጨ ሆኖ ታገኙታላችሁ እንዴት فلو اعتدى عليه شخص አንድ የሆነ ሰው ወሰን ቢያልፍበት فاخذ ماله ንብረቱን ቢወስድበት وانتهك حرمته ክብሩን ቢረማመድበት ወይ ደሙን ቢያፈሰው አው استحل دمه በጩቤ ወይ በያዘው ስለታማ ነገር ደሙን ቢያፈሰውና ثم احتج المعتدي بالقدر ከዛ ይሄ ወሰን አላፊው አካል በቀዳ ወልቀድር አሳቦ እንዲህ ቢለው ስለዚህ ሰው لا تلومني ምንም አይነት ተቃውሞ ልታሰማኝ እኔ ልትቃወመኝ አይገባም فإن اعتداء عليك كان بقدر الله ንብረትህን የወሰድኩት ክብርህን የነካሁት ደምህንም ያፈሰስኩት ጥንቱኑ በዚህ መልክ አንተ ላይ እንድፈጽመው አላህ የወሰነብኝ ነገር ነው እኔ ራሴ መርጬ ፈልጌ የሰራሁት አይደለም ባንተ ህይወት ላይ ይሄን አደርግብህ ዘንድ አላህ የጻፈብኝ ነው ቢለው ይቀበላል لا ريب أنه ينكر عليه ظلمه واعتداءه إهن بدلونا وسن مالفون يقاوموا كچالم ليبقلو يمكرال ካልቻለም የህግ አካል በመጥራት ካሳ ይክፈለኝ ወይ ይታሰርልኝ ይቀጣልኝ ብሎ እስከ ጥግ ድረስ ይሄዳል የዛን ጊዜ ምን እንለዋለን ማለት ነው فكيف لا يقبل الاحتجاج بالقدر في اعتداء غيره عليه ويحتج به لنفسه في اعتدائه على حق الله تعالى بالله حقنا مبت بالله شرع ላይ ወሰን ሲያልፍ አላህ የቀደረብኝ ነው ይያልክ መታመካኛውን ነገር ሰው ደግሞ ባንተ ላይ ወሰን ሲያልፍ በክብርህ በንብረት ላይ የሆነ ጥሰትን ሲጥስ ይሄንንም አላህ የቀደረው ነው ብለ ለምን አትቀበልም ወይስ የአላህ ቀደር የሚሰራው ለአንተ ወንጀል ጊዜ ብቻ ነው ሌላው ባንተ ላይ ወንጀል ሲፈጽም ግን ቀደር አይሰራም ይሄ ከራስ ጋር መጋጨት አይደል ስለዚህ አሁንም ጥፋት ከሰሩ በኋላ ተውበትና ኢስቲግፋር ማድረግ በኸይር ስራ በሰደቃ ወደ ትክክለኛው ማንነት ለመመለስ ጥረት ማድረግ እንጂ እሱ የቀደረብኝ ነው ብሎ ነፃ ለመውጣት መሞከር ስተት ነው አያስኬድም ግልጽ ነው